ጋይስ እንዴት ናችሁ? በአዲስ ቪዲዮ ተመልሰን መጥተናል ማለት ነው። እና እስቲ ጋይስ እንዴት ናችሁ? በአዲስ ቪዲዮ ተመልሰን መጥተናል ማለት ነው። የዛሬ ቪዲዮአችን የሚሆነው ምንድነው ልንገራችሁ። ምን እናደርጋለን መሰላችሁ? እዚህ ጋር ኤልኢዲ ላይት አለ። ይሄን ኤልኢዲ ላይት እንዴት እንደምንገጣጥም እናያለን ማለት ነው። በጣም ከባድ ነገር ነው። ስለዚህ እያንዳንዱን ፓርት እንገጣጥማለን። ፓርቶቹን ሙሉ ለሙሉ እዚህ ጋር እንደምታዩ እነዚህ ምናምን እየገጣጠምን እናያለን ማለት ነው። እናያለን። ደስ የሚል ነገር ያ ስለዚህ ገጣጥመን ሙሉ ነገሩን እናያለን ማለት ነው። እነዚህ እየገጣጠምን እናያለን። ሁላችሁም ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እና ሪንግ ላይታችንን ስንገጣጠም አሳያችኋለሁ ማለት ነው። እሺ ጋይስ እንግዲህ አሁን ይሄን እናስተካክለዋለን እንሞካክረው ማለት ነው። ይሄን ገጣጥም ነው። ስለዚህ እንገጣጥማለን። ብዙ ነገር ነው ያለው። እዚህ ጋር አሉ ይቺ በምታዩት እዚህ ጋር ያለችዋ ግድግዳ ለመብሳት ይመስለኛል። አይደል እኔ እንጃ ያን ዝም ብዬ ነው የገጠምኩት። ስለዚህ የዚህኛዋን እንሞክራታለን ማለት ነው። እና እስቲ አሁን ደግሞ እናሳያችሁ አድርገን እንገጣጥመዋለን። ስለዚህ አሁን እንዳሳያችሁ በየተራ እያደረግን ደግሞ እንገጣጥመዋለን። ይሄ እንግዲህ የሚሰካ ነው ግድግዳ ላይ። ሌላ ደግሞ እቺኛዋ እንዳሳየው እዛች ቀዳዳው ላይ የሚሰካ ነው ማለት ነው። እና ለምሳሌ እቺኛዋን ማለት ነው ይሄ እዚህኛው ጋር የምትገባ ናት ማለት ነው። ስለዚህ ይሄን እዚህ ጋር እንሰካዋለን ማለት ነው። ናይስ እንሰካዋለን። ከዛ ይሄ እንዳልኳችሁ ግድግዳ ላይ ነው የሚሰካ፣ ሶኬት ላይ የሚሰካ ነው ብያቸው። እቺ ሶኬት ማለትም የሚበራውን ላይቱን እንዲያበራ ከዚህ የሚወጣውን ፓወር እንዲበራ የምታደርግ ነች። ስለዚህ እዚህ ጋር ቀዳዳዎቹ አራቱ ቀዳዳዎች ላይ የሚገባው ምንድነው? ይሄ ነው ማለት ነው። ስለዚህ አራቱ ቀዳዳዎች ላይ የሚገባው ምንድነው? እነዚህ አራቱ ቀጫጭን ነገሮች ናቸው። ስለዚህ ስንሰካ ተመሳሳይ መሆን አለበት ይሄኛው እና ሰማያዊ ከሰማያዊ ጋር መሆን አለበት። ስለዚህ አሁን ለምሳሌ እንደዚህ አዛብተን ብንሰካውና ቆይ ሌላ ልንቀልና ልታሳያችሁ ብንሰካው ይሄው ምንም አይበራም። ራሱ ላይቱ ይሄው ምንም አይበራም ማለት ነው። ስለዚህ እንዲበራ እናደርገዋለን። ይሄ መሆን ያለበት ይሄው ቀስቶቹ ራሱ ሩል አለው። ይሄ ቀስት ተመሳሳይ መሆን አለበት ማለት ነው። ስለዚህ እንለቅና ሰማያዊውን ከሰማያዊ ጋር አድርገን እንደዚህ ይሄው ሰማያዊ ከሰማያዊ ክፍል ተመሳሳይ መሆን አለበት። ይሄን አሁን እንደዚህ እያደረግን ብናካካ አያቸው ይበራል ማለት ነው። ስለዚህ ምን እናደርጋለን? ይሄው እንሰካው ምን ሆነ? ይሄው እዚህ ጋር ያሉት ቀስቶቹ ማለት ምን ሆኖ ላብራና ላሳያችሁ። እዚህ ጋር ያሉት እነዚህ ሁለቱ ቀስቶች ምን ሆኖ ተመሳሰሉ። ግን ቅድም ምን እናደረግን? እንደዚህ ነቅለ ነው አዛብተነው ነበር። እንደዚህ ሆነ። ግን ቅድም እንደዚህ ስናዛበው ምን ሆነ? ይሄው ቀስቶቹ ተለያዩ አይደለም? እዚህ ጋር ወደታች ይሄ ወደ ስለዚህ ተመሳሳይ መሆን ስላለበት እንደዚህ አድርገን እናበራዋለን። ስለዚህ እንደዚህ አድርገን ማብራት እንችላለን ማለት ነው። እና ዋናው እንዲበራ የሚያደርገው ቦክስ ይሄ ነው። ስለዚህ ይሄ ቦክስ ከሌለ መብራት አይችልም ማለት ነው። ስለዚህ ይሄ ቦክስ ተጠቅመን ነው የምናበራው ማለት ነው። ስለዚህ ሁላችንም ይሄ ቦክስ ከሌለን ይሄ ላይት ማብራት አንችልም። እና ይሄ ቦክስ ምንም መሆን የለበትም ማለት ነው። እና ያው ምንም ቦክስ መሆን የሌለበት ቦክስ ነው። እና እዚህ ጋር ሩሎች የተለያዩ ነገሮች አሉ። እና ይሄን ሩል ተጠቅመን መመልከት እንችላለን ማለት ነው። ስለዚህ አሁን እስቲ ይሄን ሞካክረና ሰርቷል ማለት ነው። ስለዚህ ሁላችንም ይሄን ተጠቅመን መስራት እንችላለን ማለት ነው። እና ላይቱን ደግሞ በሪሞቱ እንዳሳያችኋለሁ። ሪሞቱ ድንጋዩ ምናምን ሲመጣ እዚህ ጋር ላስቲክ አለች መገባ እሷን ይኸው እዚህ ጋር ሩል እንደምትመለከቱ ወደ ታች ይሄን ፑሽ አድርጎና ኦፕን ክፈቱ ነው የሚለው። ስለዚህ ይሄን ወደ ፑሽ እናድርግና እንከፍተዋለን ማለት ነው። ፑሽ አድርገን ያው ተከፈተ ማለት ነው ፋይናሊ። ስለዚህ አንዳንድ ሰው ላያውቀው ይችላል ይሄን ማለት ነው። ስለዚህ እና ይሄው
ድንጋዩ ይቺ ነች ማለት ነው። እንዲበራ የሚያደርገው ድንጋይ ይሄ ነው ማለት ነው። እና እቺ ድንጋይ በጣም አሪፍ ናት። እንግዲህ እስካሁን በጣም ቆይታለች፣ ወር ከምናምን ሆኗታል ማለት እቺ ድንጋይ። እንግዲህ እቺ ድንጋይ ከሌለች ማለት ይሄ ላይት ምንም ዋጋ የለውም ማለት ነው። እዚህ ጋር እንዲታያችሁ ላጥፋውና ላሳያችሁ ማለት ነው። ያት እቺ ድንጋይ እንደምንም ሲአር ይላል። ሲአር ቁጥር አለ 1220 እና እቺ ድንጋይ ከሌለች ላይቱ ምንም መብራታችን እና በቀላሉ ሊገኝ የማይችል ድንጋይ ነው። ስለዚህ ይሄኛውን እናስተካክለው እና አድራ ማገልበጥ እንዳገለብጡት ይሄን ተገልብጦ እንደዚህ ከሆነ ምንም ሆናችን መብራት አይችልም። ስለዚህ ይሄኛውን እናደርግ ከዚህ በትክክል እናደርገዋለን። ስለዚህ ይሄኛውን እንደዛ አንስተን እናደርገዋለን፣ ይሄኛውን እንሰካዋለን ማለት ነው። ገጥ ተሰካማ። ስለዚህ ይሄኛው ምን ሆነ ገጥመን ጨርሰናል ማለት ነው። ስለዚህ እዚህ ጋር ስንት ከለሮች አሉት? 1 2 3 4 5 5 ሲባዛ በ3 15። ስለዚህ 15 የተለያዩ ከለሮች ይኖሩታል ማለት ነው። እና ከዚህ ከዋይት ጋር 16 ማለት ነው። ስለዚህ 16 ከለሮች ማብራት ይችላል። እና ይሄ ኦን ነው ማብሪያ፣ ኦፍ ደግሞ ማጥፊያ። ስለዚህ ይሄኛው ቀስትና ወደታች ቀስት ያለው ምንድነው? ይሄኛው ወደ ላይ ቀስት ያለው ላይቱን በጣም ብርሃኑን ለመጨመር ነው። ይሄ ደግሞ ደብዛዛ ለማድረግ ነው ማለት ነው የታችኛው። ስለዚህ ይሄን ሩል ተጠቅመን ነው የምንሰራው ማለት ነው። ስለዚህ ላይታችንም እንግዲህ እዚህ ጋር እንደምታዩት መብራት ጀምሯል ማለት ነው። እና እንደዚህ አድርገን መስራት እንችላለን። እቺ ሪሞትም አስፈላጊ ነች። ምንም እቺ ሪሞት ከተበላሸች ማለት ነው ምንም ይሄ ላይቱን መስራቱን ያቆማል ማለት ነው። ሌላ እንድትገዙ ነው የሚያደርጋችሁ። እና ይሄ ደግሞ በቀላሉ አገኝም ይሄ ሪሞት ማለት ነው። ስለዚህ ሪሞቱን በጥንቃቄ መያዝ ይኖርባችኋል ማለት ነው። ድንጋዩን ደግሞ በጣም ከጠፋ በጣም አስቸጋሪ ነው። ስለዚህ መፈለግ ይኖርባቸዋል። ይሄ ድንጋይ ከጠፋ ማለት ሌላ ቦታዎች ተፈልጎ የሚገኘው ማለት ነው። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። ዋናው ቦክስ ይቺ ናት። እንዲሁም ያኛው የሳይዋሽ ጥቁሩ ነው። ይሄ ቦክስ ከሌለ ላይቱ ምንም ዋጋ የለውም፣ አይበራም ማለት ነው። ስለዚህ እዚህ ሶኬት ውስጥ የሚገባው ማለት ነው። እና የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። ስለዚህ ሁላችሁም አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ላይክ እንዲሁም ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ይመቻችሁ። ባይ ባይ።